በአጽናፈ ዓለም ውስጥ ካሉ ሚስጥሮች ሁሉ ትልቁ ሚስጥር የትኛው ይመስላችኋል? ሳይንስና ፊሎሶፊ ግን የሚስማሙበት አንድ አስደናቂ እውነት አለ። ትልቁና ጥልቁ ሚስጥር ከፊታችሁ ተቀምጧል። ሁለንተናዊው የፊዚክስ ሕግ እንደሚለው በዓለማችን ላይ ምንም ነገር ዝም ብሎ አይከሰትም። እያንዳንዱ እንቅስቃሴ የራሱ የሆነ ምክንያት አለው። ነገር ግን እኛ ሰዎች የሰው ልጅ ውስጣዊ ማንነት ለማወቅ ዓመታትን እንፈጃለን። የሰውን ልብ ማን ያውቃል እያልን ራሳችንን በጥርጣሬና በስጋት ጨለማ ውስጥ እንቆልፍበታለን። በቅርብ የምታውቀው የምታምነውና የምትወደው ሰው በአንድ በኩል ፈገግ እያለልህ፣ በሌላ በኩል በውስጡ ምን እያሰበ እንደሆነ ለአንድ አፍታ እንኳን ማወቅ ብትችል ኖሮ ሕይወትህ እንዴት ይቀየር ነበር? ከስንት ክህደትና የልብ ስብራትስ ትድን ነበር? ፊሎሶፊ እንደሚለው እያንዳንዱ ሰው የሚኖርበትን ዓለም በራሱ ጭንብል ይሸፍናል። ነገር ግን ሳይንስ አንድ ሚስጥር ይነግረናል። የሰው ልጅ አእምሮ ውሸትንና እውነተኛ ማንነቱን በውስጡ መደበቅ ቢችልም አካላዊው ቁስ ግን ፍንጭ ከመስጠት አይታቀብም። የአንድ ሰው እውነተኛ ማንነትና የውስጥ ሚስጥር ልክ እንደ መጽሐፍ ገልጠ ለማንበብ የሚፈጅብህ 1 ደቂቃ ብቻ ነው። በዚህ ቪዲዮ ውስጥ ተፈጥሮ በሰውነታችን ላይ የደበቀቻቸውና ማንኛውንም ሰው በቀላሉ እንድታነብ የሚረዱህን 5 ሁለንተናዊ የሳይኮሎጂ ሕጎችን አስደምጣችኋለሁ። በተለይ 5ኛው ሕግ እስካሁን ስለ ሰው ልጅ ተፈጥሮ ያላችሁን አጠቃላይ አስተሳሰብ ሙሉ በሙሉ ሰባብሮ አዲስ እይታን የሚሰጣችሁ ነው። ታዋቂው ፈላስፋ ሴስሮ አንድ ጊዜ ዓይን የነፍስ መስዋዕት ነው ብሎ ሲናገር ዝም ብሎ የቅኔ ቃል የተናገረ ይመስላል። ነገር ግን የዘመናዊው ኒውሮሳይንስ ሁለንተናዊ እውነት ሲመረመር ይህ የፍልስፍና ሐሳብ ፍጹም ሳይንሳዊ መሠረት እንዳለው እንረዳለን። የሰው ልጅ አንጎል በቢሊየን የሚቆጠሩ መረጃዎችን ሲያቀናብር ቃላትንና የፊት ገጽታን በቀላሉ አስመስሎ መቅረጽና መቆጣጠር ቢችልም በዓይን ዙሪያ ያሉትን ጥቃቅን የነርቭ ጡንቻዎች ግን ሙሉ በሙሉ የማዘዝ አቅም የለውም። ይህ ማለት ተፈጥሮ ራሷ በአካላችን ላይ የጫነችውና ፈጽሞ ልንደብቀው የማንችለው እውነተኛ የሳይኮሎጂ አሻራ አለ። ከአንድ ሰው ጋር ፊት ለፊት ተቀምጠ ጥልቅ ጨዋታ ስትጀምር ሰውየው በንግግሩ መሃል ሳያውቀው የሚያደርገው ጥቃቅን የዓይን እንቅስቃሴ ትልቅ ሚስጥር ይገልጥልሃል። ሳይንስ እንደሚያረጋግጠው አንድ ሰው መረጃን ለማውጣት ወደ አንጎሉ የትዝታ ማደር ሲጓዝ ወይም እውነታውን ለማስታወስ ሲሞክር የዓይን ብሌኑ በደመ ነፍስ ወደ ግራ አቅጣጫ ያዘነብላል። በአንጻሩ ደግሞ አንጎል በአሁኗ ሰከንድ አዲስ ታሪክ ለመፍጠር የሌለ ነገር ለመቀመር ወይም ውሸትን ለመፍጠር ሲጥር የዓይኑ አቅጣጫ ወደ ቀኝ ይሸሻል። ይህ በአንጎል የቀኝና የግራ ክፍሎች የሥራ ድርሻ ላይ የተመሠረተ ሁለንተናዊ የተፈጥሮ ሕግ ነው። ነገር ግን ነገሩን ይበልጥ ፍልስፍናዊና አስደናቂ የሚያደርገው ዋናው ሚስጥር እዚህ ላይ ነው። ብዙ ጊዜ ሰዎች ውሸታቸውን ለመሸፈንና በአንተ ላይ በላይነትን ለማሳየት ሲሉ ሆን ብለው ዓይናቸውን ሳይሰብሩ በትኩረት ሊያዩ ይችላሉ። ይህ በባህላችን የዓይን አርበኛ የምንለው አይነት ባህሪ ሲሆን፣ ሳይንስ ግን ይህንን የተጋነነ እይታ የሚመዝነው እንደ ትልቅ የማታለያ ስልት ነው። አንድ ሰው ከተፈጥሯዊ ግንኙነት ውጪ ሆን ብሎ እይታውን ካንተ ላይ ካልነቀለ እውነቱን እየተናገረ ሳይሆን አንተን በሐሳብ ለመቆጣጠርና የፈጠረውን ታሪክ እንድታምንበት ለማስገደድ እየጣረ መሆኑን እንረዳለን። እውነተኛ መተማመንና ሰላም በኃይል በሚተኮር እይታ ውስጥ ሳይሆን በተረጋጋ የዓይን ረፍት ውስጥ ብቻ የሚገኝ የነፍስ እውነታ ነው። በፊዚክስ ሕግ ውስጥ ጉልበት ወይም ኢነርጂ ከአንድ ቁስ ወደ ሌላ ቁስ እንደሚሸጋገር ሁሉ በሰው ልጅ ማኅበራዊ ግንኙነት ውስጥም ሳቅ ትልቁ የኃይል ማስተላለፊያ ድልድይ ነው። ፊሎሶፊ እንደሚለው ሳቅ የሰው ልጅ የመጨረሻው የነጻነት መግለጫ ሲሆን፣ ሳይንስ ደግሞ ሳቅን እንደ ማኅበራዊ ማጣበቂያ ወይም ሶሻል ግሉ ይፈርጀዋል። በአንድ ቡድን ውስጥ ሁሉም ሰው በጋራ በአንድ ቀልድ ወይም ድንገተኛ ክስተት በሚስቅበት ቅጽበት የአንጎላችን የንቃተ ህሊና ክፍል ለጥቂት ሰከንዶች ሥራውን ያቆምና በደመነፍሳዊ ስሜት ብቻ እንመራለን። በዚህ አጭር የሳቅ ሰከንድ ውስጥ ነው እንግዲህ የሰው ልጅ እውነተኛ ስብዕናና የተደበቀ ዝንባሌ ያለምንም ጭንብል ፍንትው ብሎ የሚታየው። ይህንን ሁለንተናዊ እውነት በጥልቀት ስንመረምረው የሰው ልጅ አእምሮ በደስታና በሳቅ መሃል ሳያውቀው ትልቁን ሚስጥሩን አሳልፎ እንደሚሰጥ እንረዳለን።
በቡድን መሃል ሳቅ ሲፈነዳ እያንዳንዱ ሰው በደመነፍስ መጀመሪያ ፊቱን የሚያዞረው በዚያ ስብስብ ውስጥ በጣም ወደሚቀርበው ይበልጥ ወደሚተማመንበት ወይም በውስጡ ጥልቅ ፍቅርና ክብር ወዳለው ሰው ነው። ይህ ድርጊት በሰከንድ ውስጥ የሚከናወን የነርቭ ስርዓት ምላሽ ሲሆን አእምሮአችን በዚህ የደስታ ሰዓት ደስታዬን አብሮኝ እንዲካፈል የምፈልገው ማን ነው የሚለውን ጥያቄ በተግባር የሚመልስበት መንገድ ነው። በዚህ የፍልስፍና እይታ ውስጥ ስንጓዝ ሳቅ ሰዎችን የሚያቀራርብ ብቻ ሳይሆን በሰዎች መሃል ያለውን የማይታይ የኃይል ተዋረድንም ቁልጭ አድርጎ ያሳያል። ለምሳሌ ያክል አንድ ሰው በጋራ ሳቅ መሃል መጀመሪያ አንተን የሚያይ ከሆነ በዚያ ሰው ልብ ውስጥ ያለ ስፍራ እጅግ የላቀ መሆኑና ከአንተ ጋር ጥልቅ ትስስር ለመፍጠር እንደሚፈልግ ሳይንሳዊ ማረጋገጫ ይሆናል። በተቃራኒው ደግሞ ትኩረቱ ወደ ሌላ ሰው ካዘነበለ በንግግርና በቃላት ሊገለጽ የማይችል ሌላ ስውር ትስስር በዚያ አቅጣጫ እንዳለ ትረዳለህ። ሰዎችን ለማንበብ ቃላትን መጠበቅ አያስፈልግም። ምክንያቱም ሳቅ የሰው ልጅ የውስጥ ማንነትና የማይታይ የፍቅር ሰንሰለትን በአደባባይ የሚዘረግፍበት የሰውነት ቋንቋ ነውና። ፊሎሶፊ በታሪክ ዘመናት ሁሉ የመረመረው አንድ ትልቅ ጥያቄ አለ። ጭንብል ሳይኖረን እኛ እውነተኛ ማንነታችን ማንን የሚለውን ለዚህም ጥያቄ ምላሽ የሚሆን ሁለንተናዊ የሳይንስ እውነታ ደግሞ የሰው ልጅ ባህሪ ሁልጊዜም ጥቅምንና ስልጣንን መሰረት አድርጎ እንደሚቀያየር ይነግረናል። አንድ ሰው ካንተ ጋር በሚኖረው ግንኙነት ፍጹም ጨዋ፣ አክባሪ፣ ረጋ ያለ ሊሆን ይችላል። ነገር ግን ያ ባህሪው እውነተኛ ማንነቱ ሳይሆን በአንተ ፊት የለበሰው ማህበራዊ ህልውና ጭንብል ብቻ ነው። የሰው ልጅ እውነተኛ ስብዕና የሚለካው እኩልነቱን ለሚያከብረው ወይም የበላይነቱን ለሚቀበለው ሰው በሚያሳየው ባህሪ ሳይሆን ምንም አይነት ጥቅም ሊያገኝለት ለማይችለውና በህብረተሰቡ እይታ ዝቅተኛ ስፍራ ለሰጠው አካል በሚሰጠው ክብር ነው። ይህንን የባህሪ ሳይንስ ህግ በተግባር የምናይበትና የሰዎችን ስውር ማንነት በቀላሉ የምንሰብርበት ትልቁ ሜዳ ደግሞ በካፌዎች፣ በሆቴሎች ወይም በመንገድ ላይ ከሚያጋጥሙን አስተናጋጆችና የቀን ሰራተኞች ጋር በሚደረግ ግንኙነት ውስጥ ነው። ከአንድ ሰው ጋር ሻይ ቡና እያልን ሳለ ያ ሰው ለአንተ ያለውን አክብሮት ትተህ ትኩረትህን በአስተናጋጁ ላይ ወደሚያሳየው ባህሪ ማዞር አለብህ። አስተናጋጁ ስህተት በሚሰራበት ወይም በስራ በሚወጠርበት ቅጽበት ያ አብሮ ያለው ሰው የሚጠቀመው የቃላት ምርጫ፣ የድምፅ ቃናና የፊት ገጽታ የነፍሱን እውነተኛ ጥራትና የውስጥ ስብዕና ቁልጭ አድርጎ ያሳያል። በአቅም ማነስ ወይም በሁኔታዎች አስገዳጅነት ዝቅ ያለውን አካል በቁጣ፣ በንቀት ወይም በትዕቢት የሚያዝ ከሆነ በአንጎል የውስጥ ክፍል ውስጥ ስልጣንንና የበላይነትን ብቻ የሚያመልኩ የስነ ልቦና እብጠቶች እንዳሉበት ሳይንሳዊ ማረጋገጫ ነው። በዚህ ፍልስፍናዊ እይታ ውስጥ ስንጓዝ ዛሬ በአንተ ፊት የሚለብሰው የደግነትና የጨዋነት ጭንብል ጊዜያዊና ጥቅምን ያማከለ መሆኑን በቀላሉ ትረዳለህ። በአሁኑ ሰዓት አንተን በጥሩ ሁኔታ መያዙ ካለው ፍላጎት ወይም ካንተ ከሚያገኘው ክብር የተነሳ ሊሆን ይችላል። ነገር ግን አቅም ለሌላቸው ሰዎች ፍቅርና ዕውቅናን ለማይለግስ ልብ ነገ ጥቅሙ ሲያልቅ ወይም በአንተ ላይ የበላይነት ሲያገኝ ያንኑ ንቀትና ጭካኔ በአንተ ላይ ማሳየቱ የማይቀር ሁለንተናዊ እውነት ነው። ሰዎችን ለመመዘን በአደባባይ የሚናገሩትን ታላቅ ንግግር ሳይሆን በስውርና ጥቃቅን በሚባሉ የዕለት ተዕለት ድርጊቶች ውስጥ የሚያሳዩትን ሰብአዊነት ማስተዋል ብቻ በቂ ነው። በአጽናፈ ዓለም ውስጥ ካሉ እጅግ ማራኪ የተፈጥሮ ሕጎች አንዱ ነጸብራቅ ነው። ብርሃን በውሃ ላይ ያንጸባርቃል፣ ድምፅ በገደል ማማ ላይ ያስተጋባል። ፍልስፍና እንደሚለው ደግሞ የሰው ልጅ ነፍስ ሁልጊዜም ከምትወደውና ጥልቅ ትስስር ካላት ሌላ ነፍስ ጋር ለመዋሃድና ለመመሳሰል ትጥራለች። ይህ የነፍስ መሳሳብ ዝም ብሎ የሰዓሊያን ምናብ ሳይሆን በዘመናዊ ባዮሎጂና ኒውሮሳይንስ የተረጋገጠ ሁለንተናዊ ሳይንሳዊ እውነት ነው። በአንጎላችን የውስጥ ክፍል ውስጥ ሚረር ኒውሮንስ ወይም የመስተዋት ነርቮች የሚባሉ ጥቃቅን ሕዋሳት አሉ። የእነዚህ ሕዋሳት ዋነኛ ተግባር እኛ ሳናውቀውና በንቃተ ህሊናችን ሳንወስነው የምንቀርበውና የምናከብረውን ሰው የሰውነት እንቅስቃሴና ስሜት ደመነፍስ እንድንቀዳና እንድንመስል ማድረግ ነው። ይህንን ምስጢራዊ የተፈጥሮ ሕግ በዕለት ተዕለት ማኅበራዊ ሕይወታችን ውስጥ ስንተገብረው የአንድን ሰው የውስጥ ፍላጎትና ስውር ስበት ያለምንም ቃል በቀላሉ እንድንረዳ ያደርገናል።
ከአንድ ሰው ጋር ፊት ለፊት ተቀምጠ የሚያምር ጨዋታ ውስጥ ስትቆዩ ያ ሰው ሳያውቀው የአንተን የሰውነት ቋንቋ መኮረጅ ይጀምራል። ለምሳሌ ያክል አንተ ሳታስበው እጅህን ስታጣምር እሱም በተመሳሳይ ሰዓት እጁን ካጣመረ፣ አንተ ወደ ኋላ ለጠጥ ስትል እሱም አብሮ ራቅ ካለ፣ ወይም አንተ የሻይ ስኔን ስታነሳ እሱም በተመሳሳይ ቅጽበት ስኔውን ወደ ከንፈሩ ካስጠጋ፣ ያ ሰው በሳይኮሎጂ ሚረሪንግ እያደረገ ነው። ይህ ማለት የሰውየው አይምሮ የአንተን ሞገድ ሙሉ በሙሉ ተቀብሎ ካንተ ጋር አንድ አይነት ድግግሞሽ ወይም ፍሪኩዌንሲ ላይ ለመሆን እየጣረ ነው ማለት ነው። በዚህ ፍልስፍናዊ እይታ ውስጥ ስንጓዝ የሰውነት ቋንቋ መስተዋት የሰዎችን ስውር ፍቅርና ክብር የምናይበት እውነተኛ መስኮት መሆኑን እንረዳለን። አንድ ሰው በአፉ ስላንተ ግድ የለኝም የሚል የኩራት ጭንብል ሊለብስ ይችላል። ነገር ግን በውስጡ ባለው የተፈጥሮ ነፍስ ስርዓት ሕግ ምክንያት አካሉ በፍጹም ሊዋሻ አይችልም። የአካሉ እንቅስቃሴ ካንተ ጋር ተመሳሳይ ዜማና ፍጥነት የሚተነፍስ ከሆነ ያ ሰው በውስጡ ለአንተ ትልቅ ቦታ እንዳለው፣ በአንተ ሐሳብ እንደተማረከና ሳያውቀው ካንተ ጋር ጥልቅ ስምምነት ውስጥ መግባቱን ያረጋግጥልሃል። ሰዎችን ለማንበብ ቃላትና መሐላዎችን አትስማ። ምክንያቱም ተፈጥሮ በራሷ ሕግ የሰውነትን መስተዋት ሰርታ የሰዎችን እውነተኛ የውስጥ ስበት በአደባባይ እንድናይ ፈቅዳለችና። በአጽናፈ ዓለም ውስጥ ካሉ ሁለንተናዊ የሳይንስ እውነታዎች አንዱ የነገሮች ተፈጥሯዊ ሚዛንና የቁስ አካል ስበት ሕግ ነው። አንድን ከባድ ቁስ ወደ ላይ ብትወረውረው የስበት ኃይል ወደ መሬት ይስበዋል። ቁሱ በአየር ላይ ያለ ምንም ያክል ነፃ እንደሆነ ቢናገርም ፍጻሜው ግን ሁልጊዜም ወደ መሬት መውረድ ነው። ፍልስፍናም የሰው ልጅ ተፈጥሮ ሲመረምር ተመሳሳይ እውነት እንዳገኘ ያስረዳል። የሰው ልጅ በአፉ የሚናገረው ቃል ልክ በአየር ላይ እንደሚንሳፈፍ ቀላል ቁስ ሲሆን፣ በተግባር የሚያሳየው ድርጊት ግን ወደ እውነተኛው ማንነቱ የሚስበው የስበት ኃይል ነው። ይህ ሕግ እኛ ሰዎች የምንለብሰውን ትልቁን ማህበራዊ ጭንብል ሙሉ በሙሉ ሰባብሮ እውነተኛውን ማንነት የሚያሳይ የመጨረሻው የሳይኮሎጂ ሕግ ነው። ይህንን ሁለንተናዊ እውነት በጥልቀት ስንረዳ የሰዎች ቃልና ተግባር እርስ በርስ ሲጋጩ የምናይበት የንጽጽር ሕግ ይገለጥልናል። የሰው ልጅ አይምሮ በቋንቋና በቃላት የመዋሸት የማስመሰልና ራሱን እጅግ መልካም አድርጎ የመሳል አስደናቂ የስነ ልቦና ችሎታ አለው። በአፉ አከብራለሁ፣ ካንተ ጎን ነኝ፣ እወድሃለሁ በሚሉ ልብ የሚነኩ ውብ ቃላትን ሊያወርድብህ ይችላል። ነገር ግን ሳይንስ የሚለን ቃላትን ሙሉ በሙሉ ዝጋና ዓይንህን በድርጊቱ ላይ ብቻ አድርገው ይለናል። አንድ ሰው በአፉ ትልቅ ክብር እንዳለው እየነገረ በተግባር ግን ሁልጊዜ ቀጥሮ የሚያረፍድብህ ከሆነ፣ በሰዎች ፊት ዋጋን ዝቅ የሚያደርግ ከሆነ፣ ወይም በችግር ቀን የሚሸሽህ ከሆነ የአንጎል እውነተኛ ውሳኔና ዝንባሌ ያለው በተግባሩ ላይ ብቻ ነው። የሰው ልጅ በአፉ የፈለገውን ያክል የአየር ላይ ግንብ ቢገነባም በባህሪውና በድርጊቱ ግን ተፈጥሮን በፍጹም ሊዋሽ አይችልም። አሁን እንግዲህ ወደ ሕይወታችን ትልቁ ፍልስፍናዊ እውነትና መደምደሚያ ላይ ደርሰናል። ሰዎችን ለማንበብ የሚረዱ እነዚህ 5 ሁለንተናዊ ሕጎች በአካባቢያችን ያሉትን ሰዎች ብቻ ሳይሆን ራሳችንን ጭምር እንድንገመግብ የሚጋብዙ የተፈጥሮ መስተዋቶች ናቸው። ሳይንስና ሳይኮሎጂ የሰዎችን ጭንብል እንድንሰብር መንገድ ያሳዩን ለጥላቻ ወይም ለጥርጣሬ ሳይሆን ሕይወታችንን በእውነተኛ መከባበርና በመተማመን ላይ እንድንመሰርት ነው። እውነተኛ ጥበብ ሰዎችን በአፋቸው በሚናገሩት ጊዜያዊ ስሜት መመዘን ማቆም ላይ ይጀምራል። ታዲያ አሁን ይህንን ሁሉ የተፈጥሮ ሚስጥር ካወቃችሁ በኋላ አንድ ትልቅ ፍልስፍናዊ ጥያቄ በውስጣችሁ ይፈጠራል። እስካሁን ባለው ሕይወታችሁ ሰዎችን ስትመዝኑ የነበረው በአፋቸው በሚያወሩት ውብ ቃላት ነው ወይስ በተግባራቸው በታየው እውነታ? በዚህ ስህተት ምክንያትስ በሕይወታችሁ ላይ ስንት ጊዜ ተጎድታችሁና ተከድታችሁ ታውቃላችሁ? ያጋጠማችሁን እውነተኛ የሕይወት ልምድ ወይም ከነዚህ 5 ሕጎች ውስጥ በአሁኑ ሰዓት በአካባቢያችሁ ባሉ ሰዎች ላይ በብዛት ያስተዋላችሁትን ሕግ ከታች በኮሜንት መስጫው ላይ አካፍሉን። ይህ የሁላችንም መማሪያ መድረክ ነውና ሐሳባችሁን አትደብቁን። በሚቀጥለው የጥበብ ጉዟችን እስክንገናኝ ድረስ ሰላም ቆዩልን።